ራስን ማክበር ምን ያህሎቻችሁ ናችሁ ግን ራሳችሁን የምታከብሩት? አብዛኛው ሰው ሌላውን ሰው እንደሚያከብሩ ያህል እንኳን ራሱን አያከብርም። በተለይ እኛ ኢትዮጵያውያን ሰዎችን በጣም አክባሪ ነን፣ ግን ራሳችን ማክበር ላይ በጣም ብዙ ክፍተት አለብን። በእድሜ ጠና ያሉ እናቶችና አባቶችን እናከብራለን። ከመቀመጫችንም ብድግ ብለን ኖር አባቴ ብለን እንለቃለን። ይሄ በጣም ጥሩ ባህል ነው። በተቃራኒው ግን ምን ያህሎቻችን ነን ራሳችንን ከልባችን የምናከብር? ሌሎችን ማፍቀር ራስን ከማፍቀር ይጀምራል እንደሚባለው ሌሎችንም ማክበር ራስን ከማክበር ይጀምራል ብዬ አምናለሁ። ስለዚህ ራሳችንን ሳናከብር ሌላ ሰው የምናከብር ከሆነ ውሸተኛ አክብሮት ነው ሊያስብል ይችላል። ራስን ማክበር ከራስ ጋር ለመስማማት፣ ስለ ራስ መልካም አመለካከትና ስሜት ለማዳበር መሰረታዊ ነገር ነው ብዬ አስባለሁ። ምክንያቱም ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም እንደሚባለው ነው። ብዙ ጊዜ ራስ የሚል ጽንሰ ሀሳብ ስለዚህ ለሚሰማን፣ ለምናስበው፣ ለምንተገብረውና ለአጠቃላይ ማንነታችን የላቀ ኃላፊነት አለን ማለት ነው። የችግሩ መንስኤ ሌላ ሰው ነው ብለን የምናምን ከሆነ ግን የቁጥጥር መጠናችን አናሳ ነው። ራሳችንን ማክበር እንልመድ ስንል ከሌሎች ግለሰቦች ጋር በሰላም ለመኖር መከባበር እንደሚያስፈልገን ሁሉ ከራሳችን ጋር መልካም ግንኙነት ለመፍጠር ራሳችንን ማክበር ቀዳሚ ጉዳይ ነው ማለት ነው። ለምሳሌ አንድ ወዳጃችሁ በሆነ ባልሆነው ጥፋት ከፍቅረኛው ጋር እየተጨቃጨቀ እንደሆነ ቢያማክራችሁ በአብዛኛው እንዴት እንደዚህ አይነት ጥፋት ተጠፋለ ብላችሁ አትቆጡትም። በእርጋታና በአክብሮት ትሰሙታላችሁ እንጂ እናንተ ወዳጃችሁ ያጠፋውን ጥፋት ብትፈጽሙ ከራሳችሁ ጋር እንዴት ባለ መንፈስ ነው የምትነጋገሩት? በአክብሮት ልክ ሌሎች ግለሰቦች እንደምታዩ ወይስ በብስጭትና በቁጣ? ስለማንኛውም ጉዳይ ከራሳችን ጋር በምንነጋገርበት ጊዜ በአክብሮት መንፈስ ከሆነ ለነገሩ ተገቢ መፍትሄ እንዲሁም በጉዳዩ ምክንያት የሚሰማንን መጥፎ ስሜት ይቀንሰዋል። ማድረግ የሌለብንን ነገር ስንፈጽም ራሳችንን በትሁት መንፈስ የማውራታችንን ጥቅም ለመረዳት ቆም ብለን ማሰብ አለብን። በዚህ ምድር ላይ ቀድመን ማክበር ያለብን ራሳችንን ነው። ምክንያቱም ራሳችንን ካላከበርን ሌሎችን ልናከብር የምንችለው የውሸት ነው። ስለዚህ ሌሎችን ማክበር ራስን ከማክበር ይጀምራል። ሰላም ለእናንተ ይሁን።